ውዴ እወድሃለሁ እስከ ለተሞቴ ሁሌ ከጎንህ ነኝ አይደል ፍቅሬ አትወኝም አጠላኝም የምትወደኝ ከሆነ ነፍሴ እንድታርፍ እኔን ተክተ ማሳየት አትወኝም ትወደኝ ከሆነ ነፍሴ እንድታርፍ እኔን ተክተ ማሳየት እስከ ለተሞቴ ሁሌ ከጎንህ ነኝ አይደል ፍቅሬ አትወኝም አጠላኝም የምትወደኝ ከሆነ ነፍሴ እንድታርፍ እኔን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከጎንህ ነኝ አይደል ፍቅሬ አትወኝም አጠላኝም የምትወደኝ ከሆነ ነፍሴ እንድታርፍ እኔን ተክተ ማሳየት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ደህና ናችሁ ወይ? ዛሬም ደግሞ መጥቻለሁ ማለት ነው በድጋሚ በሌላ ቪዲዮ ነው የመጣሁትኝ። እንግዲህ እስከ ዛሬ በእጅ ስራዬ ነበር የምታውቁኝ። ኢንሻአላህ ቀጣይ ይዤ እመጣለሁ። እጅ ስራዬንም አልተወውም አልመቻችልኝ ስላለ ነው ማለት ነው። እና ኢንሻአላህ ዛሬም በሚያሳዝን ሁኔታ መጥቻለሁ እላችኋለሁ ውዶቼ። እንግዲህ እችን የምታዋት በምስል የምታዋት እህታችን ስደተኛዋ እህታችን ለወንድ ብላ ራሷን አጥፍታለች፣ ደብዳቤ ጽፋ ማለት ነው። በነገራችን ላይ አንዳንድ ጊዜ እንደው ራሳችንን ይሄን ያህል ባናስረክስና ዝቅ ባልን ደስ ይላል ሀቂቃ ማለት ነው። እዚህ ጋር ስንኖር ለራሳችንን መኖር አለብን። ለሰው ብቻ አይደለም መኖር ያለብን። ስንኖር በቃ ያንን ሰው ስለወደድ ነው ብቻ ለሱ ብቻ መኖር የለብንም ሀቂቀትም ማለት ነው። ለምን ይሄን ያህል ነፍስ ማጥፋት ማለት ምን ማለት ነው? ምናልባት ይሄ ልጅ ወይ ሄዶባት ሊሆን ይችላል፣ ወይም ደግሞ ሌላ ነገር ሊኖር ይችላል። እሷ ብቻ አፍቃሪ፣ እሱ ደግሞ ማያፈቅራትም ሊሆን ይችላል። አንዱ አፍቃሪ አንዱ ደግሞ ማያፈቅር ከሆነ በፍቅር መካከል ላይ በጣም ከባድ ፈተና ነው በነገራችን ላይ ማለት ነው። አላህ ሲያገጣጥምላችሁ ሁለታችሁም ስትፈቃቀሩ ነው ደስ የሚለው ትዳርም ሆነ ምንም ላይ ማለት ነው። እና አላገባችው ያኔ ብዙ ነገር ልታይበት ትችላለች። ያፍቅራ ወዳ ሁሉ ነገር ያኔ ገንዘብም ሊበላት ይችላል። ፍቅር ሲይዘን እኛ የምናደርገውን አናቅምና አላቅም ብቻ እስከዚህ ድረስ የደረሰችበት ነገር ማለት ነው። እሷ ሂዳለች፣ ግን ደግሞ ለራሷ እንኳን ለነፍሷ ባታስብ ለቤተሰብ ይሄን ያህል ነፍሳችንን አሳልፈን ስንሰጥ ለወንድ ሳይሆን ለቤተሰቦቻችን አሳልፈን ብንሰጥ ሀሪፍ ይመስለኛል ሀቂቃ ማለት ነው። እንደኔ አስተያየት ስንት እናት መከራ የታሳድጋ መጨረሻ ላይ በእኛ ልትደሰት እየፈለገች እኛ ደግሞ አንዱን አፍቅረን ከዛም ደግሞ አልሆነን ሲል ያን የእናታችን ድካም የአባታችን ድካም ሳይታየን በሱ ምክንያት እናትና አባቶቻችንን አዝን እናስገባለን። ራሳችን ህይወታችንን አጥፍተን ማለት ነው እዚህ ጋር እና ለቻለው ውዶቼ ራሳችንን ብንሆን ስንወድም በልክ ቢሆን ስንኖርም ደግሞ በልክ ለራሳችንን ብንኖር ያኔ ብናስብ ባይነኝ እኔ ማለት ነው። ይሄን ያህል የሆነ ችግር አሁን እቺ ልጅ ራሷን ያጠፋችው በወንድ እንደሆነ የተረጋገጠው ደብዳቤ ጽፋለት እሱንም ደግሞ እንዳወራችሁ ከመሞቷ በፊት እሱንም እንዳወራችሁ ስልክ ማለት ነው። ከዛ በኋላ ነው የሞተችው። አረቦቹም ደግሞ ሲጠየቁ ስልክ ወንድ አውርታለች። ከዛ በኋላ ነው ራሷን አጥፍታ ያገኛናት ያሉት ማለት ነው። ስልኳን ለራሷ ሲፈተሽ ግን ይሄን ያህል ድረስ መድረስ የለበትም ሀቂቃ ማለት እዚህ ዓለም ላይ አብረሽ የምትኖሪው አለ፣ አብረሽ የማትኖሩ ሰው አለ። ያኔ ምን ብዬ ልንገራችሁ፣ ቢያንስ ስንት ሰው ወልዶ ከብዶ መለያየት ይመጣል። እህል ውሃ ሲያልቅ ነው። ገባችሁ? ያኔ እርሜ ልኬን አብሬው እኖራለሁ ብለሽ ነው አንቺ የምታስቢው፣ ግን በመካከል ላይ የሚፈጠረውን ነገር አላህ ነው የሚያውቀው። ነሲብ ነው፣ እርዝቅ ነው ይሄ ማለት ነው። ህይወት ደግሞ ካለቀ እህል ውሃ ከሱ ጋር ያለው ህይወታችሁ ካለቀ አለቀ። አንቺ ያኔ በአንድ ጊዜ ተስፋ መቁረጥ የለብሽም። በሆነ ነገር ላይ ህይወትሽን አንድ ቦታ ላይ ብቻ ማድረግ የለብሽም። ሀቂቃ አንድ ቦታ ላይ የምታደርጊው ተማምናችሁ ተዋዳችሁ ስትኖሩ ብቻና ብቻ ነው ሀቂቃ ማለት ነው። ከዛ በኋላ ደግሞ አላህ አይሆንም ብሎ ካቋረጠው ከሱና ካንቺ ያለውን ግንኙነት አንቺ አበባ ነሽ፣ ራስሽን ሆነሽ መኖር አለብሽ ለወደፊት ማለት ነው። ሀታ እንኳን ባታገቢ ለቤተሰቦችሽ መኖር አለብሽ። ምናልባት ተጉርተሽ ሊሆን ይችላል፣ ተሰብረሽ ሊሆን ይችላል፣ ገንዘብሽን ወስዶብሽ ሊሆን ይችላል። ያኔ የራስሽ የሆነ ችግር ይኖርሻል። አንድ ሰው ሁሉንም አይዘረዝርም ማለት ነው። ግን
ትዕግስት የሚባለው ነገር አለ፣ ሶብር የሚባለው ነገር አለ። ለሰው ልጅ የተሰጠን ነገር በዚህ ምድር ትዕግስት ነው። ትዕግስት ያስፈልጋል። በተለይ ለኛ ሴቶች ትዕግስተኛ መሆን አለብን። ሲቀጥል ደግሞ እራሳችንን ህይወታችንን ለማንም ቢሆን ማሳለፍ የለብንም። ሀቂቃ ምንም ቢሆን ማለት ነው። አሁን ይችል እንግዲህ ስደት እየተንከራተተች ነው ያለችው። በስተመጨረሻ ደግሞ እንደዛ አይነት ነገር ሲሆንባት ህይወቷ አሰቡት። ከሀገሯ ስትወጣ ነገን አስባ ነገን ለመኖር ነው። በመካከል ላይ ደግሞ መጣ ያልታሰበው ነገር ማለት ነው ለሷ እና ስለዚህ ራሳችሁን ሁኑ። ስታፈቅሩም ስትኖሩም ለራሳችሁ ሁኑ። ሁሉ ነገር ያኔ ከራሳችሁ በላይ አታስበልጡ። ሀቂቃ ማለት ነው። በመጠኑ ሁኑ። መዋደድ አለ፣ መጣላት አለ፣ መለያየት አለ፣ መገናኘት አለ። ይሄንን መወሰን አለባችሁ አንድና አንድ ማለት ነው እንጂ ራስ ማጥፋት የሚባለው ሲቀጥል ደግሞ ራስ ማጥፋት ድረስ የሚደርሰው አንድ ሰው በአንድ ችግር አይደለም፣ በሁለት ችግር አይደለም፣ በሶስት ችግር አይደለም። በጣም ያኔ ተነባባሪ ችግር ሲመጣ የዛን ሰዓት ነው ሴት ልጅ ተስፋ የምትቆርጠው። ግን ደግሞ እንደዛ አይነት ድረስ የሚያደርስሽ ነገር ከሆነ ከወዲሁ ራስሽ አቅጣጫሽን ወይም መንገድሽን መቀየስ አለብሽ። ገባሽ? የማይሆንሽ ነገር ከሆነ መንገድሽን መቀየስ አለብሽ። አለቀ። ተስፋ መቁረጥ ሳይሆን መንገድ ቀይሱ፣ በሌላ መንገድ መጀመር። ይሄን ነው የምላችሁ እንደኔ ማለት ነው እንጂ ህይወት ማጥፋት ለኔ አላቅም። ህይወት ማጥፋት የሚባለው ነገር ለኔ ከባድ ነው። ቀላል ይመስላል ግን በጣም ከባድ ነው ሀቂቃ ወላሂ። እና ሴቶች እየራሳችሁን ሁኑ። ይሄን ያህል እንደዚህ የምትሆኑበት ነገር የለም በዚህ ምድር። ኑሩ እስካላችሁ ለመሞት ሲጀመር ለስ እንቸኩላለን። ሁሉም ነገር እኮ በጊዜ ይሆናል። ከሞት ማንም ሰው አይቀርም። አላህ አሟሟታችንን ያሳምርልን እንጂ ማለት ነው። ሁላችንም ወደዛው ነን። ግን ደግሞ እንደዚህ ዝም ብለን ባልሆነ ነገር በወንድ በተለይ ደግሞ አፍቅራ እኮ ከሊት ሞተች ወይ የከሌ ልጅ እኮ አፍቅራ ሞተች። የእናቷ ልፋት የአባቷ ልፋት ጠፍቶ በከሌ ልጅ ትባላለች። በከሌ ልጅ እኮ እሱን እኮ አፍቅራ ሞተች። ገንዘቧን በልቷትም ከሆነ ገንዘቧን እኮ ሰታ እሷ እንደዚህ እኮ ሞተች። በቃ ይሄ ነው የእሷ ስም ስትነሳ፣ እሷ አፈሯን ለብሳ ያለ ሰው ሲያነሳት ስሟ በቃ በከሌ ልጅ ሳይሆን የምትባለው ወይ እሷ እኮ ከሌን አፍቅራ ሞተች ነው የምትባለው። ወይ ገንዘቧን ከበላ ገንዘቧን በልቶ እኮ እሱ እንደዛ አድርጎ ገደላት። አሁን አገራችን ላይ ብዙ ሴቶች አሉ ያኔ በባሎቻቸው የሞቱ ፍትህ ያገኙ አሉ የሉም። ገባችሁ? ስለዚህ ለራስሽ ራስሽ ነሽ መኖር ያለብሽ። የማይሆንሽ ከሆነ በጧት መንገድሽ መቀየስ። ወላይ ይሄን ያህል ህይወት ከሚያስጠፋ ብቸኝነት ነፃነት እኮ ነው። ይሄንን አትርሱ። ብቸኝነታችሁ መውደድ ትችላላችሁ እንጂ ራስን ማጥፋት እስከዚህ ድረስ አስፈላጊ አይደለም። አላህ ይጠብቀን ሁላችንንም። ያ ረቢ ያደረውን ያኔ ሁላችንም ስደት ላይ ነው ያለነው። ህልማችንን ፈጣሪ ይሙላልን። በነገራችን ላይ ሁሉም ነገር ፈራጁ ቀላል ነው ይባላል። የእሷም ያለችበትን ነገር ራሷ ናት የምታውቀው። በዚህም ብቻ ላይሆን ይችላል፣ ነገራቶች ተደራርቦባት ሊሆን ይችላል። ከጎና ጓደኛ የሚያዳምጣት ሰው አብሽር የሚላት ሰው አታ ሊሆን ይችላል። እና ብዙም ነገራቶች ለተመልካች ያኔ ቀላል ነው፣ ለፈራጅም ቀላል ነው፣ ለያዘው ሰው ነው ከባዱ ማለት ነው። እና ስለዚህ ምንም ማድረግ አይቻልም። ግን ደግሞ መማር አለባችሁ። ያለኛ እንኳን እኔ ሳገብቻለሁ፣ ያላገባችሁ ተማሩ ማለት ነው። ትምህርት ውሰዱ። ሰምታችኋል። ሀታ እንኳን ባለ ትዳርም ብንሆንም ግዴታ ትምህርት መውሰድ አለብን ለህይወታችን፣ ለራሳችን፣ ማንኛችንም ሴቶች ማለት ነው በነገራችን ላይ እና በስራችን ጠንካራ መሆን ራሳችን መሆን ያኔ ራሳችንን ሆነን ለመኖር መሞከር አለቀ። ጠንካራ ከሆነ ደግሞ ምንም ቢመጣ ምንም አይሰብረንም። ለምን ብትሉ ጠንካራ ሴት ፈተናዋ ይበዛል። በነገራችን ላይ በጣም ጠንካራ ሴት ያኔ የጀመረችውን ነገር በሌላ ሙሲባ ወይም በሌላ ፈተና አጨርሰውም፣ ሌላ ፈተና ደግሞ ይመጣባታል። ግን እሷ ደግሞ ጠንካራ ከሆነች አላማዋን ግባ አድርጋ ታሸንፋለች። እና ጠንካራ መሆን በቃ ያኔ ምን ልበላችሁ፣ በአንዱ ስትወድቁ በአንዱ መነሳት፣ በአንዱ ሳይሆንላችሁ በአንዱ መነሳት። ከዛ በሶብር ነው። ታዲያ ሶብር ከሌለ ምንም ነገር የለም። ሀቂቃ በዚህ ምድር ላይ ዋናው ነገር ሶብር ነው። ረጋ ማለት ነው። እሺ
ረጋ ብላችሁ መሞከር። ይሄኛው አልተሳካም አይደለ? አልሐምዱሊላህ ለኔ ያላ ነው። ከዛ ደግሞ ሌላው መጀመር አልሐምዱሊላህ። ይሄን ስላችሁ ደግሞ ወደ ወንድ ውሰዱታ። አሁን በወንድ እያወራን ስለሆነ እኔ ስራ ነው በነገራችን ላይ እንደዚህ የምላችሁ ስራ ነው ስራ ነው እያልኩኝ ያለሁትኝ። ልጅቷ ስለ ልጅቷ ስላወራን ባላ እንደዛ ፍቅረኛዋ እንደዛ አረጋት በሷስ በምን የሞተው ስላልኳችሁ እኔ ወንድ አይደለም ቀይሩ ምለው ጠንካራ ሆነሽ ያኔ ጠንካራ ሰራተኛ ከሆነሽ አንዱ ቢሄድ አንዱ ደግሞ ይፈልግሻል። ሁልጊዜም ተፈላጊ ነሽ አንቺ ሲጀመር ማለት ነው። ግን ደግሞ አንቺ ልፍስፍስ ከሆንሽ ተሰባሪ ከሆንሽ ወዳቂ ከሆንሽ ራስሽን በራስሽ ርካሽ አድርገሽ የምታዩ ከሆነ አይ እኔ እኮ እንደዛ አይነት ሴት ነኝ ይሄ ነገር አይሆንልኝም ብለሽ የምትይ ከሆነ አለቅ። ያኔ ከማንም በላይ ራስሽን ዝቅ ያርግሽው ራስሽ ነሽ። ሌላ ሰው ሳይነግርሽ በፊት ራስሽ ዝቅ አድርገሽዋል። ራስሽን ደግሞ ዝቅ አድርገሽ ሌላ ሰው ያከብረኛል የሚለውን ነገር አትጠብቂ። ማንም ሰው አያከብርሽም። ክብር ከራስ ይጀምራል። ራስሽን ስታከብሪ፣ ራስሽን ስትወጂ፣ ራስሽን ስትሆኒ ሌላው ሰው ሊያከብርሽ፣ ሊወድሽ፣ ሊያፈቅርሽ ይችላል ማለት ነው። እና ስለዚህ እንደዛ ነው እላችኋለሁኝ። ጠንካራ ሆነን እንስራ፣ እንበርታ። በሚመጣብን ሙሲባ ትዕግስተኛ እንሁን። ነፍሳችንን የምናጠፋበት መንገድ ደግሞ ከባድ መንገድ ከሆነ ከዛ ከመንገድ ለመቀየስ በራሳችን ለመውጣት መጣር አለብን እንጂ ህይወታችንን አደጋ ላይ መጣል የለብንም። በዚህ ምድር እኛ ባልነው ሳይሆን አላህ በቀደረው ነው የሚሆነው። አላህ ያለው አላህ የቀደረው ነው በዚህ ምድር የሚሆነው ማለት ነው። እኛ ባልነው አይደለም። ገባችሁ? እኛ ባልነው ቢሆንማ ይሄን ያህል አመት ለ2 አመት መተን 3 አመት ከ3 4 አመት እስከ 10 አመት ተቀምጠን ስደት ላይ ያደረግነው ነገር የለም። አገራችን ግን ሆነን ውጭ ሀገር ሂጄ ቤት ሰርች መኪና ገዝቼ እስከ ጎረቤት እስከ ዘመድ አዝማድ ድረስ ይሄን እንሰራላችኋለን ብለን አውርተን የመጣን ሰዎች ስንቶች አለን አሁን ማለት ነው። እና እዚህ ስንመጣ ደግሞ ቦታው ላይ ስንደርስ ሁሉንም ነገር አየ ነው። አያችሁ እኛ ባይልነው ሳይሆን አላህ በቀደረው አላህ ባለው ነው የሚሆነው በዚህ ምድር ማለት ነውና እኛ የሚያስፈልገን ነገር ቢኖር በሚመጣብን ሙሲባ በሚመጣብን ነገር ሶብር ማድረግ እንጂ የሸይጣን መጫወቻ ራሳችንን ማጥፊያ ይሄ ማጥፋት የለብንም። ገባችሁ? ይሄንን ነው እላችኋለሁኝ። አላህ ሁሉንም ነገር ያቀልልን ያሳምርልን። እኛ ሀቂቀትን ብዙ የሚሰማን ብዙ ችግሮች ይኖሩና የራሳችን ነገር ግን ከቻላችሁ ደግሞ ጓደኛ በአሁኑ ሰዓት በነገራችን ላይ ጓደኛ የሚባል ነገር የለም። እንደኔ ማለት ነው። ጓደኛ ምናምን የሚባል ነገር የለም። ሀቂቀት ጓደኛ ከፈለጋችሁ የእናትሽ ልጅ እህትሽ ወይም ወንድምሽ፣ ሲቀጥል ደግሞ እናትሽ አለቀ። ስልክሽን ደውለሽ ወላሂ ችግርሽን አውሪያት፣ እማዬ ዱአ አድርጊልኝ፣ እኔ እኮ እንደዚህ እየሆነብኝ ነው፣ እንደዚህ ነው እናቴ። እኔ ወላሂ የሆነ ነገር እንትን ሲል ሲጀምር እናቴ ትደውላለች። የሆነ ነገር ከኔ ጋር ካለ ልጅ ምን ሆነሻል ነው የምትለኝ። የእህቴ ጋር ለራሱ ኧረ እኔ ጋር ችግር የለም ካልኩኝ እህቴ ጋር ነው ምን ሆናለች እሷ ዛሬ እኮ እንደዚህ ሁኜ ወላሂ ያላሽ ሳይድ ነው። እኔ ካለቀስኩኝ እናቴ ዛሬ ሰላም የለሽም ብላ ትደውልልኛለች በኤሞ ማለት ነው። ወላሂ ነው የምላችሁ። እናት ለልጇ ወልይ ናት። ገባችሁ? እና ለእናትሽ በቃ ለእናትሽ ማውራት አለብሽ ሚስጥርሽን፣ ህመምሽን፣ ችግርሽን ዱአ አድርጊልኝ ብለሽ ከልብሽ ማለት ነው ካልሽ የእናት ዱአ ደግሞ አይውልም አያድርም። የእሷ ዱአ ሁሉን ነገር ያስተካክልልሻል። በእናትሽ ለመመረቅ በእናትሽ በአባትሽ ለመመረቅ መጣር ነው ያለባችሁ። ለእናትና ለአባታችሁ ነው ህይወታችሁን ማሳለፍ ያለባችሁ፣ ጊዜያችሁን ያኔ መስዋዕት ማድረግ ያለባችሁ እንጂ አንድ ወንድ ከዳን ተብሎ አንድ ወንድ ያወራ ወይም አንድ ወንድ እንደዚህ ኮነ ተብሎ ራስ ማጥፋት ምናምን ወላሂ አያስፈልግም። ምንም ነገር ሲጀምር በተለይ በአሁኑ ሰዓት ምን አይነት ሴት ናትስ እንደው ለወንድ ብላ ራሷንስ የምታጠፋው? ሀቂቃ ወላሂ ተገርዳ ለምትኖር እንደዚህ ያኔ ማለት በሰው ሀገር ለምትኖረው ህይወት በዛ ላይ በቃ ሲጀምር ራስ የሚጠፋበትስ ነገር ምን አለ? ሀቂቃ ምንም ነገር እኮ የለም ራሷን የምታጠፋበት። እና ብቻ አላቅም ወላሂ ምናልባት የሚሰማት ሌላ ነገርም ሊኖር ይችላል። እሷ ሞታለች። ያኔ ሌሎቻችን እንድንማር የሆነ ተስፋ ነገር ያስቆረጠን ነገር ካለ አይ እኔ እኮ ጠንካራ ነኝ፣ እኔ እኮ ጀግና ነኝ፣ እኔ እኮ እንደዚህ ነኝ እያልሽ ለራስሽ ለግልሽ ራስሽን በራስሽ እያማከርሽ
መስራት እንዳለብሽ ለመማር ነው እንጂ እሷ ሞታለች። ስለ እሷ የምናወራበትም ጊዜም ሰዓትም አይደለም እና ስለዚህ እንደዛ ነው። አላህ ሱብሓነሁ ወተዓላ ከእንዲህ አይነት ከወስዋሽ ሰይጣን አላህ ይጠብቀን። በሰላም ለሀገራችን ያብቃን። በሰላም ያወጣን ጌታ በሰላም ከቤተሰቦቻችን ጋር ያገናኘን እላችኋለሁ ውዶቼ። ሀገራችንን ሰላሟን፣ ፍቅሯን፣ አንድነቷን ይመልስልን። ቤተሰቦቻችንን ፈጣሪ ይጠብቅልን። ደስታችንን በእነሱ እጅ ነውና ማለት ነው እላችኋለሁ ውዶቼ። ዱዓ ነው። ሶብር አድርጉ ለሚመጣባችሁ ሙሲባ። እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።